በሳዑዲ የመጨረሻ ዙር የወጠኔ አከባበርን አብረን እንይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ወደ ቻናል ቤተሰቦች እንደምን አላችሁ? ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁኝ። ዛሬ ይዤላችሁ የመጣሁት ያው ቀደም ሲል እንዲሁም እንደለቀኩት አንደኛ፣ ሁለተኛ፣ ሶስተኛ ዙር ለቅቄላችኋለሁ። በሳዑዲ የወጠኔ አከባበር ምን ይመስላል የሚለውን አሁን ደግሞ አራተኛ ዙር የመጨረሻ ፕሮግራም አብረን የምናየው ይሆናል ማለት ነው። እንግዲህ በሳዑዲ ላይ ወጠኔ ይሉታል። አገራቸው የተቆረቆረችበትን በዓል ሲያከብሩ ዓለማቸውን ባንዲራቸውን ይዘው የወጠን ማለት አሁን በእኛ ኢትዮጵያ እያልን ነው አይደለ? ምን ዘፍ ነው። እነሱም ደግሞ ሳዑዲ እያሉ የወጠኔን ዘፈን እየዘፈኑ በመንገድ ላይ እንግዲህ እንደዚህ እየሄዱ ይገኛሉ ማለት ነው። እና በጣም ደስ ይላል። እንደነገርኳችሁ ዘንባባ በዘንባባ ታጅቦ በአረንጓዴ መብራት ታጅቦ በጣም ደስ የሚል አከባበር ነበረ። እንግዲህ ዛሬ የመጨረሻን ዙር በዚህ መልኩ እያሳኟችሁ እገኛለሁ። እስከ መጨረሻው አብራችሁት ቆዩ። እንግዲህ ይህን ይመስላል። ማሻላ ተባረካላ። በጣም ነው የሚያምረው። በጣም ደስ የሚል ፕሮግራም ነበራቸው። እንግዲህ የመጨረሻ ፕሮግራሜን ወደ እናንተ ይዤላችሁ ስመጣ ያው በጣም እያዘንኩ ነው ማለት ነው። ለምን ፕሮግራማቸው በጣም ደስ ይል ነበረ። ግን ፕሮግራማቸው ደስ እንደሚለው እይታ የቪዲዮ እይታ ግን የለውም። ላይክ ሸር እያደረጋችሁ ጀምሩት። አሁንም በድጋሚ አብረን እንቆይ። የሰው ሀገር አይሆንም እና እንግዲህ ሀገራችንን ኢትዮጵያ ደግሞ አላህ ይጠብቅልን እያልኩኝ ጸሎት ማድረግን አንርሳ እላለሁኝ። እንዳያችሁት በጣም ያምራል። በጣም ባንዲራቸውን ይዘው መንገዱ ሁሉ ደስ ይላል። የድም ላይት መብራት በጣም ደስ የሚል ፕሮግራም ነበራቸው። ግን በሀገር ላይ ነው ሁሉም ነገርና የሚያምረው። አሁንም ሀገራችን ኢትዮጵያ ሰላም ያድርግልን እያልኩኝ የሳዑዲ የወጠኔ በዓልን አራተኛ ዙር የመጨረሻ ፕሮግራሜን በዚህ መልኩ ይዤላችሁ ቀርቤያለሁ። እንግዲህ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ቪዲዮውን እስከ መጨረሻው እያያችሁ እንዳትረሱ ላለሁኝ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ባይ ባይ።